ሄሎ ሄሎ፣ እንደምን አላችሁ? ደስ የሚል ቀን ለእናንተም ደስ የሚል ቀን ሁላችሁ። እግዚአብሔር ይመስገን። ዛሬ እስቲ ትንሽ ዞር ዞር ብዬ ካየሁት በጣም ደንገጥ ካደረገኝ ነገር ነው ተነስቼ የማወራችሁ። አዶናይ ሞቲቬት ሊያረጋችሁ ነው እና ትኬት ግዙ። ሌላ አሜሪካ አለ እንዴ? በጣም ነው ሻክድ ያደረኩት። አዎ እኛ አሜሪካን ያለን ሰዎች በጣም ህግን አክብረን በዲሲፕሊን የምንመራ ሰዎች ነን። እኔ በረገጥኩባት አገር አዎ አንደኛ ችግራችንን በደንብ ፈተን ነው የምንኖረው። አንደኛ የስራ ባህል ያለማወቅ ችግር ፈተን፣ ስራችንን በአግባቡ ያለመስራት ችግር ፈተን፣ የስራ ሰዓት ያለማክበር ችግር ፈተን፣ የሴቶች መብት ያለመጠበቅ ችግር ፈተን፣ ጉቦ ያለመቀበል ችግር ፈተን፣ አንዱ ለአንዱ ጎትቶ የመጣል ችግር አብዛኛውን ፈተናል። አዎ ሁለተኛ ልጆቻችንን እኛ በሄድንበት መንገድ እንዳይረግጡ ጀግነን አስተምረን እያስተማርንም ያለን ሰዎች ነን። የኛ ልጆች ሲበሉ ኮምፒውተር ይዘው ባዝሩም ሲሄዱ they don't have a time ኮምፒውተራቸውን ይዘው ህይወትን ለመቀየር እኛ በረገጥንበት ላለመርገጥ ህይወታቸውን እየተጣጣሩ የሚያሳልፉ ልጆች እያሳደግን ነው። እረ ማንን ነው ሞቲቬት የምታረገው? በምንስ ምክንያቶች ሞቲቬት የምንደረገው? እኛ በውዴታ የመጣን ወታደር ጠንካሮች፣ ህግን አክብረን በዲስፕሊን የምንመራ ጀግኖች የአሜሪካ ሰዎች ነን። ስለዚህ እስቲ ሽፍት አድርግ። ይሄ ለሞራላችንም በጣም አላስፈላጊ የሆነ ነገር ነው ያመጣኸው ፖይንት። እኛ ሞቲቬሽን አያስፈልግም። የራሳችን ህይወት ራሱ ሞቲቬት ያደርገናል። አገሩ ራሱ ሞቲቬት ያደርጋል። ያ በጣም ጀግኖች፣ በራሳችን የምንኮራ፣ ለራሳችን ሆነን ለሰው የምንተርፍ ጀግኖች ነን። ኦኬ። በምንም ምክንያት እኔ ሞቲቬት ልታረገኝ አትችልም። ህይወት ራሷ ሞቲቬት ታረጋለች ኢን አሜሪካ። ኦኬ። ስለዚህ እስቲ እያስተዋልን አይ ዶንት ኖ ሌላ አሜሪካ አለ እንዴ? እሱን ለናንተው ልተው። ኦኬ። እና የምንለውንና የምንናገረውን የምንሰራውን እንወቅ። ለማን ነው የምናስተላልፈው የሚለውን ማወቅ ተገቢ ነው። ኦኬ። አይ ሆፕ ይጠቅማችኋል ብዬ እገምታለሁኝ። ኦኬ ባይ